ምኖረው እህቶቼ ጋር ነው። እህቶቼ ጋር በምኖርበት ሰዓት ነው ይሄን ሰውዬ ያገኘሁት። እኛ ሰፈር የሚሰራ አንድ መንገድ ነበረ። እሱን ለመስራት ሲመጣ ነው የተገናኘነው። ምክንያቱም እኛ ቤት ነበረ ውሃ የሚጠጡት። እዛው ቅርብ ስለሆነ ውሃ ሲጠማቸው እኛ ጋር መጥቶ ይጠጡ ነበረ። እና እኔ ደግሞ ያን ያክል ወንድ ልጅን የምቀርብ አይነት ሰው ስላልሆንኩኝ ብዙም ፊት አልሰጠውም ነበር። እና እህቶቼ በጣም ነበር የሚወዱት፣ ጸባይ ያለው እያሉ በጣም ነበር የሚወዱት። እኔ ግን ምንም አይመስለኝም፣ ምክንያቱም ወንድ ልጅ በጣም ነበር የምጠላው። እና እህቶቼ ነገር ገብቷቸው ነው መሰለኝ እንዳወራው ገፋፉ። አውሪው፣ ጥሩ ሰው ነው፣ ይሄን ሰው ብታገቢ ጥሩ ነው ብሎ እኔን መግፋፋት ጀመሩ። ከዛም እኔ እሱን ማውራት ጀመርኩኝ። በስልክ ማውራት ጀመርን። እኔ ምንም አይነት ወንድ አይቼ አላቅም ከዛ በፊት። እና ማውራት ከጀመርን በኋላ የሆነ ጊዜ ላይ እህቶቼ ይወጣሉ ከቤት። ያኔ እኔ እሱን ለማግኘት ከቤት እወጣለሁ ማለት ነው። እና የማይሆን ነገር እናደርጋለን እኛ እሱ። ያን ቀን የመጀመሪያዬ ነው። ከዛን ያረግነውን አድርገን ወደ ቤት ተመለስኩኝ። ከቤት ከተመለስኩ በኋላ አመመኝ። ከዛ እሱ ጭራሽ ጠፋ። የት እንደሄደም አይታወቅም፣ ሲደወልም አይነሳም። ግራ ገባኝ። በጣም ይበልጥ ታመምኩኝ። ቤተሰቦችም ነቁብኝ እና እሱን ማፈላለግ ጀመሩ። እሱ ግን ሊገኝ አልቻለም። ቢደወለትም ስልክ አያነሳም። ወንድሜ ይሄን ነገር ሲያውቅ እገለዋለሁ ብሎ ማፈላለግ ጀመረ። ያኔ ይሄን ነገር ሲሰማ ሰውየው ከሀገር ይወጣል። እኔ ካለሁበት ሀገር ወደ ሌላ ሀገር ማለት ነው። እና ጠፍቶ ቀረ። እኔም አበርኩኝ። በጣም ታመምኩኝ። ገዳም ገባሁኝ። እዛ ቁጭ ብዬ በቃ አልፈልግም፣ ወንድም ማየት አልፈልግም ብዬ በጣም ታመምኩኝ። በጣም ከስንት ወራት በኋላ ከዛ ወጣሁኝ። ከዛ ወጥቼ ህይወቴን ቀጥታ ብዬ ጀመርኩኝ ማለት ነው። እና ወንድ ልጅ ግን በጣም ነበር የምጠላው። በጣም ሁሉ ወንዶች እሱን ነበር የሚመስሉ። ልክ አልነበርኩም። አሁን 12 አመት ሞላኝ እንደዛ ካሳለፍኩ። ከዛ በኋላ አንድ ፍቅረኛ ይሻላል። አሁን 38 አመቴ ነው። ምንም አይነት ፍቅረኛ ይሻላል። ሁሌ እንዳለቀስኩ ነው፣ ሁሌ እንደጸለይኩ ነው። ይሄን ሰውዬ በደንብ አርጋ ሰቃይልኝ፣ ብቻ ግን ህይወቱ እንዳትወጣ እንጂ በህይወት እያለ በደንብ አርጋ ስቃዩን አሳይልኝ ብዬ ነበር ሁሌም ጸልየው። እና ተመልሶ ወደ እኔ እንዲመጣና መጥቶ ይቅርብ በይኝ ብሎ ወደ ህይወቴ እንዲመለስ ነበር ሁሌም ጸልየው። እናም ከ12 አመታት በኋላ ወደ ገዳም ሄዳለሁኝ፣ ወደ ጸበል ከሄድኩኝ በኋላ አንድ ስልክ ይደወላል፣ እራት እየበላን። ከዛ ሳየው የሱ ስልክ ነው። ምክንያቱም ስልክ ቁጥሩን አውቅ ነበረ፣ በጭንቅላቴ ሴፍ አድርጌው ስለነበረ ስልኩን ሳየው የሱ ነው። በጣም ተንቀጠቀጥኩ፣ በጣም ደነገጥኩኝ። እህቴም ስለምታውቅ ምንድነው ብላ ስልኩን አነሳችሁ። ከዛም አዋራችሁ። እኔ በጣም የተሰቃየው ነው ይላታል። የተሰቃየው ነው ልጃችሁ እንዳሩልኝ ብሎ እህቴን ይጠይቃታል። እህቴም ደግሞ አሁንም ደግመህ በህይወቷ ልትጫወት ነው እንዴት ተመልሰ ትመጣለህ ብላ ትቆጣዋለች። እሱም ምንም ቀልድ አይደለም፣ ግዴታ ልጃችሁን ለኔ መዳር አለባችሁ ብሎ ይጠይቃታል። ከዛም ስልኩ ተዘጋ። እኔም ጸበል ቦታ ስለነበርኩኝ ስልኬ ይዘጋለው ብዙ ጊዜ። ልክ ስከፍት ግን እሱ ነው መጀመሪያ የሚደውልልኝ። እናም እንዴት ነው መንከባከብ ጀመረ። ብር ልላክልሽ፣ እንዲህ ላርግልሽ ማለት ጀመረ። እኔ ግን ምንም አልፈልግም አልኩት። እና መች ነው የምትመጪው ብሎ ጠየቀኝ። በዚህ ቀን እመለሳለሁ ብዬ ስልኩን ዘጋሁት። ከዛም ተመልሼ መጣሁ ወደ ቤቴ።
እና የኔ ቤት የምሰራበት ስራ ቦታና የማድርበት አንድ ላይ ነው። ከዛ ስልኬን ዘግቼ እረፍት ፈልጋለሁ፣ እረፍት ያስፈልገኛል ብዬ በጣም ደክሞኝ ስለነበረ ስልኬን ዘግቼ ትንሽ አረፍ አልኩኝ። ብዙም ሳይቆይ ቤቴ ተንኳኳ። ማን ነው ብዬ ወጥቼ ሳይ እሱ ነው። ቀጥ ብሎ ቤቴ ነበር የመጣው። ከ12 ዓመታት በኋላ በአካል አየሁት። ያን ልቤን ሰብሮት የሄደውን ሰውዬ በአካል አየሁት። ከዚህ ሁሉ ዓመታት በኋላ በአካል አየሁት። ግባ አልኩት። ገባ። ይቅር በይኝ አለ። እባክሽ ይቅር በይኝ አለ። እና እኔ አሁን ምንም አልፈልግም፣ አንቺን ማግባት ነው የምፈልገው። በጣም የተሰቃየሁ ነው ያለሁት። በቁሜ አልሞትኩም እንጂ በጣም ነው የተሰቃየሁት ብሎ አለቀሰ። እኔም እንግዲህ ፍቅር ስላለብኝ እሺ ብዬ ተቀበልኩት። ከዛም በንጋታው ቄሶችን ይዞ መጥቶ ቤተክርስቲያን ሄደን እንዲሚል አረጉት እህቶቼ። ምክንያቱም ከዚህ ፊት ያረገኝን ነገር ስለሚያውቁ ሊያምኑት አልቻሉም። ያለው አማራጭ ሂደው ማስማል ነው። ከዛም ሄድን ማለ። ግን አለ እኔ እስከ ዛሬ ያሳለፍኳቸውን ነገሮች ምንም አይነት ነገር እንድጠይቅኝ አልፈልግም ብሎ አስማለኝ። እኔም እሺ ብዬ ማልኩለት።